ሰላም እንዴት ናችሁ? ማርያን ታውቃታላችሁ? ማዘር ልጅን በረክቲ በዘመን ያልተቀየ ማሚ ወይኔ ነገር ረሱ አይደል አባ? አይ ችግር የለውም። ስንት ነው ላክልህ? በስመ አብ ስንት ጊዜያችን ማሚዬ። ማርዬስ ማርዬማ አሪፍ ነው። አብረን ዝም ከሰው መንጋ እንገንጠል ለአንድ አፍታ እንኳን በፎይታ ጥላ እንጥል ዝም ብለን አብረን ዝም እንበል አለ ጸጋዬ። አንቺ ማርያ ምን አርጊ ነው የምትይኝ? በጧት ምንድነው የሚያስጮሽ? ኢንተርቪው አለብኝ ለጧት ይሉን ጫማ አዘጋጅልኝ ብዬሽ አይደል? የት አለ እና ገብተሽ አትወስጂም እንዴ? ማዘሯ እንዳልቀሰቀሳት ነው። ቶሎ በይ። ያንጊ ስታስጠላ በግ። ስሚ ይቅናሽ። አሜን። ቻው ጓደኛዬ ነሽ የኔ ማር ባኮደ ዛይድ ምን አባሽ ታመጭ ነው ማለት አጭ እንዳልጥፍሽ። አረ ወይኔ እናንተ ትስቃላችሁ እንደያዟቸው። ያያያሽ በረክቲ ማዘር ለማርያ እንደዚህ መሆን ተጠያቂዋ እኔ ነኝ። ምን ስለበለጠችኝ ቀንቼ እህቴን ጓደኛዬን በመድኃኒት መረስኩት። ይገባኛል ማዘር። እኔ አሁን የምፈልገው ይቅርታዋን ብቻ ነው። ገለሻት ይቅርታ። እሺ ልካሳት። ልጄ ካሳት ፈልግም። ያሰብሽውን ለመድኃኔዓለም ስጪ። የዚህን ፍርድ ለእናንተ የአባታችን የደብረ ፀሐይ መድኃኔዓለም ቤተክርስቲያን በክረምቱ ምክንያት ጣሪያው እያፈሰሰ ግድግዳው በስብሶ ቋሚ ምስሎች በውስጡ ተበልተው ቤተክርስቲያናችን ሊወድቅ ነው። እናም የአባታችን የመድኃኔዓለም ውለታ የሌለበት የለምና አባቶች የተጀመረው ቤተ መቅደስ ፈጽሙልን እያሉ ተማጽነዋል። ማገዝ ለምትፈልጉ በዚህ ቁጥርና በዚህ አካውንት ታገኟቸዋላችሁ። ማዘሯ ደግመሽ ወተት ካገነፈልሽበት መጣሉ ነው አይደል? ልብሽን አተሽዋል መቼስ። ሰው እናቴ ተታመጣለች ይችላል። አረ ማዘሯ ምንና ምን ነው የምታገናኙ? እኔ በቀጥለው እየተበጠሰ ስላስቸገረኝ ነው። አዎ እንደሱ መልሽልኝ። ዱላ ላቀብልሽ ትመጪኝ? ሂጂ ግቢ። ዜድ ስሚ፣ ለራሴ ጎሎብኝ ነው ለልጄም አለብሰው። አብርዬ ምን ነው? እቺ ልጅሽን አስታክሽልኝ። ከልጅ አናት ትውረድ። ምን አንቺ ምን አርገሽ ነው? አረ ምንም። ያው እንዲያውም ገዝቼ ለሰው ልጅ አብርዬ በማርያስ ምን ይቅርታ። ታይ እናትም ልጅም አንድ አይነት። አሁን በይ ያበደርኩሽን ብር አምጪ። እንዴ የገዛው ልጅ ጤፍ እንኳን ተበልቶ አለቀ። እሺ አመጣለሁ። አምጪ። አበሩ ትቀልብልኛለሽ ብለሽ ነው እንዴ ወለሹ? አብርዬ ልጆች ፊት ሄጭ። አሁንስ በዛ። አበሩ በቃሽ። እስካሁን ላደረግሽልን ነገር ሁሉ እግዚአብሔር ይስጥሽ። ከዚህ በኋላ ግን እናቴን የሚነካ ንግግር ብትናገሪ ግን ዋ ማርዬ ዝም አትይ። ከየትም የወለሻል ልጅሽ ብትናገረኝ አይገርመኝም። ምን ማርያ ከዚህ በኋላ ጓደኝነታችን አብቅቷል። እሺ ነውረኞች ከዛሬ ይለፍ ብቻ ብሬ። ማርዬ መታቀስ ነበረብሽ። በእኔ ሲሆን እኮ ታግሻታለሁ። በአንቺ ትመጣለች። እኔንም ቢሆን እኮ ብሯን የጠየቀችው። እሱንስ ቢሆን በስርዓት አትጠይቅም? አይ እንዴት ላረግን? ብሩ እንዴት አምጥቼ ልከፍል ነው? አይዞሽ ማዘሯ፣ እግዚአብሔር መንገድ አለው። እንኪ የት ነሽ? መጣው። ሰላም እንዴት ነሽ? ሰላም። ስራ አለ? ለትንሽ ተቀደምሽ ተይዟል። እሺ ጥንካሬ አይሸመን ሕይወት ይኖራታል እንጂ። ሰላም ምን ይምጣልህ? እሺ እናትሽ አለች? አወለች። እማ
አጀሪት ምን ቀርቶሽ ቤቴ ድረስ መጣሽ? የማየን ብድር ልከፍል ነው የመጣሁት። እናመሰግናለን። ጓደኛዬ ነሽ ነባሩን ሽረ ማዘሯ ሰርፕራይዝ! ይሄን ሁሉ ቴታ መጣሽ? ማዘሯ የስራ ተቀጠርኩ። አሁን ዝም ብለሽ መርቂኝ። ተባረኪ ብሩኩኝ ለቁም ነገር ብይ تمني ننوي حدلالي كم حسو مدخيمي كواي قطر سلك حيزي عتا مسكر بكو فيتن فيتك قدما تصفى تقرصوني زعد الكهرما قالوا استفلوا لي ترلي ترالو تيلا يون وشتي كله خمس خير تردوي للاي رايدان قطرا كيد بلخ نقراي كمي كم زفكرا አብዛኞቻችሁ በአሜሪካ የነርሶች ደሞዝ ስንት ነው ብላችሁ ጠይቃችሁኛል። ዛሬ ይዤላችሁ መጥቻለሁ። ነርሲንግ በአሜሪካ ከፍተኛ ደሞዝ ከሚያስገኙ ሙያዎች መካከል አንዱ ነው። የመነሻ ደሞዝ ከ90,000 ጀምሮ ይጀምራል። እንዲሁም ደግሞ እንደ አስቸኳይ ነርስ ወይም ደግሞ ኢአር እንዲሁም የጉዞ ወይም ትራቭል ነርስ ከሆናችሁ ደግሞ እስከ 150,000 ድረስ ታገኛላችሁ። ይህም ማለት እንግዲህ በአመት በኢትዮጵያ በግምት ወደ 30 ሚሊዮን ብር ያህል ነው። አብዛኞቹ ነርሶች እንግዲህ የ12 ሰዓት ፈረቃ ስለሚሰሩ በሳምንት 3 ቀን ብቻ ነው የሚሰሩት። በአሜሪካ እንግዲህ ሁሉም ስራ እጅግ በጣም ክብር አለው። ነርሲንግ ደግሞ እንደምታውቁት በሕክምናው ዘርፍ ልክ እንደ ባክቦን ስለሆነ እጅግ በጣም ጥሩና የተከበረ ስራ ነው። ለሁላችሁም እንግዲህ መልካም